አሰላሙ አሌይኩም ረህመቱላሂ በረካቱ። እንዴት ናችሁ የጀማአ? ሁሉ አማን፣ ሁሉ ሰላም ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖች ማለት ነው ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ተጠፋፋን ማለት ነው። ቆየው ቪዲዮ ተሰራሁኝ። እንግዲህ ዛሬ የባለፈው ጥያቄ ቁጥር 1 አይታችሁታል። ከሱ የተረፈ ጥያቄ ነበረ። እስካሁን ድረስ ጥያቄውን አልመለስኩም። ጥያቄውንም የጠየቁኝ ሰዎች ለምን ጥያቄውን አልመለሽም እያሉኝ ስለነበረ ዛሬ ጥያቄውን ልመልስ መጥቻለሁኝ። እስከ መጨረሻው ድረስ ተከታተሉኝ። ላይክ፣ ሰብስክራይብ አድርጉኝ። እንዲሁም ደግሞ ሼር አድርጉልኝ እስኪ ውዶች ማለት ነው። ቪዲዮውንም እስከ መጨረሻው ውልኝ። አሁን ላይ ሰዓት ወላሂ ምንም ሰዓት ሊሞላልኝ አልቻለም። እንኳን ሊሞላ አይደለም ግማሽ ራሱ አልሆነልኝም። እና የኔ ውዶች ማለት ነው ይሄን ቪዲዮ የምትከታተሉ ሁላችሁም ቪዲዮውን እስከ መጨረሻው እውልኝ። ማለት እናንተ ተፈለጋችሁ ያኔ በግዴታ አይደለም። እናንተ ተፈለጋችሁ የምታግዙኝ ከሆነ ቪዲዮውን እስከ መጨረሻው ውልኝ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ ኮሜንት ጻፉልኝ። በተለይ የእናንተ ኮሜንት ለኔ ጥንካሬና ብርታት ስለሚሆነኝ እስኪ ላይክ እና ኮሜንት ጻፉልኝ፣ አስተያየት ጻፉልኝ። ጥያቄ መጠየቅ የምትፈልጉ ደግሞ ጠይቁኝ። እንግዲህ ቀጥታ ወሬ አላብዛባችሁ፣ ወደ ዛሬው ጥያቄ ሄዳለሁ ማለት ነው። የዛሬው ጥያቄ ምንድን ነው የሚለው? ዜድ ለእናትና ለአባቷ ስንተኛ ልጅ ናት ነው የሚለው። እኔ ለእናትና ለአባቴ ሁለተኛ ልጅ ነኝ። እህት ያለች መጀመሪያ ታላቅ እህት ያለች፣ ግን በእድሜ ልዩነት አለን። የ5 ዓመት የ6 ዓመት ልዩነት አለን። ለእናትና ለአባቴ ሁለተኛ ልጅ ነኝ ማለት ነው። ዜድ ምንም ችግር ቢመጣ መጀመሪያ ለማንም ሰው ሳትናገር ለአንድ ሰው ብቻ ነው የምትነግሪው። እኔ ስለማቅ ለተመልካቾች ግን አብራሪ። አንተማ ታውቃለህ፣ እኔ እንጂ ማላውቅህ ማለት ነው። ምንም ነገር ቢፈጠር ምንም አይነት ነገር ቢመጣ መጀመሪያ የምናገረው ለአባቴ ነው። አባቴ የትም ቦታ ልሁን የትም ስልክ ደውዬ ራሱ አባቴን ታላገኘሁት እናቴ ባለበት ቦታ ሄዳ እንዲታገናኘኝ ነው። አባቴን ነው የምፈልገው ማለት ነው። አባቴ በምክር በማሰብ በጣም በስነ ስርዓት የሚያስረዳችሁ ሰው ነው። የሁሉም አባት እንደዛ ነው። ግን እኔ አባቴን በጣም ነው የምወደው፣ በጣም ነው የማከብረው። ረጅም እድሜ ይስጥልኝ። ግን አባቴ ደግሞ ለየት ያለ ሰው ነው ወላሂ። ምንም ነገር ቢፈጠር ምንም ነገር በችኮላ አትወስኑ ነው የሚለው። በችኮላ የሚወሰን ውሳኔ በጣም ዋጋ ያስከፍላል ስለሚል ተኝታሽ አስቡ ነው የሚለው አባቴ። ለሁላችንም ተኝታችሁ ማሰብ አለባችሁ ይላል። ያ ነገር ተተፈጠረ በኋላ ያን ነገር አልፈልግም ታላችሁ ተዛ ነገር ውስጥ ተወጣችሁ ወዲህ ኋላ መመለስ የለም ብሎ ነው አባቴ የሚመክረን ማለት ነው። ተዛ ነገር ውስጥ ተወጣችሁ በኋላ ወዲህ ኋላ መመለስ የለም ወደፊት እንጂ ዙራችሁ እንዳታው ይላል አባቴ። አባቴ ነው። እናቴንም ወዳታለሁ። እናቴ ግን በኃይለኝነት ነው። እናቴ በጣም ኃይለኛ ናት እና የሆነ ችግር ውስጥ ተገባን ራሱ ስንነግራት በምንም አይነት ነገር ይሁን ተዛ ችግር ውስጥ እንድንወጣ ነው የምትፈልገው። በቃ ወዲያውኑ እንድንወጣ ነው የምትፈልገው እንጂ እኛ እንድንጎዳባት አትፈልግም። እኛ ምንም ነገር እንድንሆን አትፈልግም። ግን በኋላ ነገሮቹ ታለፉ በኋላ ቆም ብላ ስታስብ እነዛ ነገሮች ስህተት እንዲሆኑ ይገቧታል። ግን ወዲያውኑ ስትነግሯት እንደ አባቴ አይደለም ምክር የምትሰጠን እናታችን። እና እናቴንም ወዳታለሁኝ። ይሄን ይመስላል ማለት ነው። መጀመሪያ ከምትነግሪው ሰው ቀጥሎ ከእህት ከወንድሞችሽስ ለማን ታማክሪያለሽ? ለወንድሜ
ለወንድሜ ነው። ታባቴ ቀጥሎ ወንድሜ የኔ ተከታይ ማለት ነው። ለኔ ተከታይ ለወንድሜ ወንድሜም ልክ እንደ አባቴ ነው። ነገሮችን ቀስ ብላችሁ እንዲታስቡ ቀስ ብላችሁ ሁሉን ነገር በእርጋታ እንድትነጋገሩ የሚፈልግ በመነጋገር የሚያምን ለሰዎች ምንም አይነት ክፉ ቃል ታፉ የማይወጣ ወንድም ነው ያለኝ። ሁሉንም እወዳቸዋለሁ፣ ግን ወንድሜ ደግሞ ከአባቴ ቀጥሎ ወንድሜ ማለት ነው። ዜድ ስንት ወንድምና ስንት እህት አላት? ሴቶቹ ከኔ ጋር 4 ነን፣ ወንዶቹ ደግሞ 3 ናቸው። ጠቅላላ 7 ነን። ዜድ እህትና ወንድሞችሽ አግብተዋል ወይስ አላገቡም? ታገቡስ ወልዲዋል የሚል ጥያቄ ነው። ታንከሲስ አው ሁላችንም አንድ ያለ የመጨረሻ ወንድማችን አላገባም። እሱ ገና ነው፣ እድሜው አልደረሰም ለጋብቻ ማለት ነው። የቀረነው ሴቶቹ አግብተናል አልሐምዱሊላህ። ታላቅ እህታችን 2 ወልድ ያለች፣ የቀረነው ደግሞ አንዳንድ ነው የወለድነው። ወንድሜም እንደዛው ማለት ነው። የኔም ተከታይ አንድ ነው የወለደው። ቤታችን ታላቅ እህቴ ብቻ ናት ሴት ልጅ መጀመሪያ የወለደችው እንጂ ሁላችንም ወንድ ነው የወለድነው። ወንድሜም እህቶችም ታላቅ እህቴማ ሁለተኛ የወለደችው ወንድ ነው ሁላችንም ማለት ነው። እና አንደኛው ወንድማችን ደግሞ በቅርብ ነው ያገባው፣ አልወለደም። ይኸው ጥያቄን መልሻለሁ ማለት ነው። ሌላው ጥያቄ ደግሞ ዜድ ታሁን በኋላ ስንት ልጅ መውለድ ትፈልጊያለሽ? ወይ ፈጣሪ ወይ አላቅም። አላህ የሰጠኝን እኔ ስንት ልጅ ልውለድ ስንት ልጅ ብዬ አስቤም አላቅም። እንደዚህም ልጅ እንትን በል ማለት ይሄን ያህል ልጅ ወልድ ያለሁኝ እንደዚህ በቃ አስቤም አላቅም። አላህ የሰጠኝን ከስደት ስመለስ አላህ የሰጠኝን አላህ የፈቀደልኝን ልጅ ወልድ ያለሁ ማለት ነው። እንግዲህ የተጠየቁት ጥያቄ ይሄንን ይመስላል። የጠየቀኝን ጥያቄ መልሻለሁ ብዬ ተስፋ አደርጋለሁ። ሌሎችን ጥያቄዎች መመለስ አልፈልግም። ለምን? ይሄ የራሴ የግል ላይፌ ነው። የግል ላይፍ ደግሞ ሚዲያ ላይ የሚወሩ ነገሮች አሉ፣ የማይወሩ ነገሮች አሉ። ስለዚህ ይህንን መመለስ አልፈልግም። ሌላዋ ደግሞ ቲክቶክ ላይ ነው ዜድ ፈረንሳይ ለጋሲ ወይም 41 ማዞሪያ ኑረሽ ነበር ወይ? አዎ 1 አመት ከምናምን ኑር ያለሁኝ። እዛ ተኖርሽ እማቅሽ መስሎኝ ነው የጠየቅኩሽ ብላኛለች። አሁን እህቴ እዛ ኖር ነበረ 1 አመት ከ5 ወር ከ6 ወር ፈረንሳይ ነጋ ሲሆን ኖር ነበረ፣ ኑር ያለሁኝ። ሁለተኛ ደግሞ የጠየቀችኝ ዜድ እኔ አቅሻለሁኝ ደሳለኝ ሆቴል ወይም ሩዋንዳ እንሰራ ነበር ግን ብላኛለች። እኔ በማቅሽ ሰዓት በጣም ቀጭን ልጅ ነበርሽ እና አሁን ፎቶሽን በተደጋጋሚ ቲክቶክ ላይ አየዋለሁኝ ናት አይደለችም እያልኩ እየተወዛገብኩኝ ነበረ። ግን የሆነ ሰው አንቺ እንዲሆንሽ ነገረኝና እርግጠኛ ሆንኩኝ ብላኛለች። ውዴ አንደኛ ስትወልዱ ትወፍራላችሁ፣ ሁለተኛ ደግሞ እዚህ አረብ ሀገር ላይ ያለን ጭንቀቱ ምኑ ሁሉም ሰው ነው የሚለኝ። እኔን የሚያቀኝ ሰው ምን ሆነሽ ነው ለምን ወፈርሽ ይሉኛል ማለት ነው። እንግዲህ ስትወልዱም ጭንቀት አለ፣ በጣም ብዙ ነገሮች አሉ። ሰውነታችሁ ይጨምራል ማለት ነው የኔ ውዲ ማለት ነው። አመሰግናለሁ። ስልክ ቁጥርሽ ደርሶኛል፣ አወራሻለሁ ማለት ነው። እና ብዙ ሰው ነው ወላሂ ለምንድን ነው ለምን ወፈርሽ ምን ሆነሽ ነው በጣም ቀጭን ነበርሽ ይሉኛል። እና ሰው ሀገር ላይ ሁላችሁም እያላችሁ ነው ስትወልዱ ትጨምራላችሁ ጭንቀቱ። እዚህ ደግሞ አረብ ሀገር ላይ ስትኖሩ ሙቀቱ
ብዙ ጊዜ አሁን እኛ ሴቶች በምግብ አይደለም ሙቀትም ስላለ ነው እና ሰውነታችንን የሚጨምረው። ይህንን ይመስል ነበር የዛሬው ጥያቄ። ጥያቄ ለጠየቃችሁኝም አመሰግናለሁ። የጠየቃችሁኝንም ጥያቄ በስነ ስርዓት መልሻለሁ ብዬ አስባለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቀን